ይሄን እናጣብቅና የታችኛዋን በደንብ ሰኪው እናደርጋታለን። ከዛ እሱን ካስተካከልን በኋላ ይሄን እንደዚህ እናደርጋለን። እዚህ ጋራ ክፍተት መኖር የለበትም። ልክ ብሎ ይገባል ማለት ነው። ከዛ የምንፈልገው ምንድነው ቀጣዩ የሚሆነው ይሄ ነው እንዳልኳችሁ። ይሄኛው ጄል ነው የምንጠቀመው። በጣም በትንሽ ነው። ከዛ እዚህ ጋራ ከዚህ ነው የምጀምረው። ከዚህ ጀምርና መፈልገው ርዝመት እንዴ ክሊር ስለሆነ ካሜራው ላይ ታያችሁ ይችላል፣ ግን እንዳይፈስ በደንብ አድርጌ ወደ መፈልገው አቅጣጫ አመጣዋለሁ ማለት ነው። በጣም ትዕግስት ይጠይቃል፣ ግን በጣም ቀላል ነው ፕራክቲስ ታደርጉት። በተለይ ይሄ ባያቡ በጣም ያቀልልናል ህይወታችንን። እንትን ነው አስቸጋሪ አይደለም። ከዚህ ድረስ ነው ቁመት የምፈልገው ወደ ስኩዌር ስለሆነ እንደዚህ አርጌ ቢረዝምባችሁ እንኳን ፋይል ታረጉታላችሁ ወደ ምትፈልጉት ቁመት ማለት ነው። እና ግን ዌስት ላለማድረግ የምትፈልጉትን ቁመት ከያችሁ በኋላ እንደዚህ ለማድረግ ተካከለ ማለት ነው። ከዛ ዩቪ ላይት ላይ ይገባል ለ6 ሰከንድ ማለት ነው። ከዛ ስንከፍተው እቺኛዋን እንደዚህ እናደርጋለን። ከዛ እቺኛዋን እንደዚህ ጫን ስናደርገው እንደዚህ ይሆናል ማለት ነው። አያችሁት? ያው ይሄ ሼፑ ይስተካከላል፣ ችግር የለውም። እንዲህ ሆኗል ማለት ነው። አሁን እዚህ ላይ አያበቃም። አሁን ይሄ